አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙዬ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ያለው አልሐምዱሊላህ። እንግዲህ ዘልቅ ያለሁኝ ቡናው የተፈራረሸበት ታልኮ ይሄን አላኩትም ሳለቀው እና እንግዲህ ይሄን የሚመስል ጊዜ እያሳለፍኩ ነበር። እውነት ለመናገር ሰነመጨረሻው ለማድረግ ካሜራ ያኔ ጀዋል ፊት ለፊት ሆኖ በጣም እንትን ስለሚል በትንሹ ነው ገና ሲቀራረብ ነው የቀረጥኩት እና በተወሰነ ነው እንጂ በጣም ካሜራ ጀዋል መደቀኑ በጣም ያስጠላል። ደግሞ በተለይ እንግዲህ ሲመጣ ማለት ነው እንግዲህ ፍየሉን እንዲህ አድርገህ እየጠባባን ነው የሚባለው። እና ያው ቤተሰቦቼ ጋር እንደነገርኳችሁ ቡና ያፈረሽኩበት አሪፍ ጊዜ አሳልፌያለሁኝ አልሐምዱሊላህ ብያችሁ ነበር። እና ብዙዎቻችሁ በጣም የሚያስደስተኝ ነገር ቢኖር ቤተሰቦቼ ጋራ እንዴ ተሸክፌ ምናምን ብላችኋል። ብዙ ኮሜንት አይቻለሁኝ። አብሽሩ ያለ ሰው ይገናኛል፣ መሸካከፍ አይቀርም። ቤተሰቦቻችሁንም እንዲህ ነው ያርጉ፣ እናንተንም እንዲህ ነው ያርጉ። በሰላም ለመገናኘት ያብቃችሁ እና ያለ ሰው ሀያት ለሰጠው ሰው ጤና ለሰጠው ሰው ይገናኛል ማለት ነው። እንግዲህ ውሃ እያንቆረቆርኩ ነው በፍየል ላይ ማለት ነው በጠጡን ለማውጣት። እንግዲህ እኛ ሴቶች ፍየል ጠቡ ቢሉና አናውቅም። ድርሻ ሁሉም ደረጃ አለው። እኛ ደግሞ ዶሮ በፍየል እግር ወንዶቹ ፍየል፣ እኛ ደግሞ ዶሮ ማለት ነው። ወንድን ዶሮ ጥባ ቢባል አያውቅበትም እንጂ አቅጣጫቸው መራራ አለው። የፍየሎቹም የዶሮቹም አለው። እኔ አንድ አይደለም ይሁን ብቻ አላውቅም። እና እንግዲህ ክሽና የሚሆን ይመስላል። ሀዲጅ ነው የሰራሁት። ወላሂ እውነት ለመናገር በጣም አሪፍ ጊዜ፣ በጣም ደስ የሚል ሰዓት ነበር ያሳለፍኩት። አልሐምዱሊላህ ያለ ሰው ከረጅም ጊዜ በኋላ እንደዚህ ቤተሰቦቼ ጋር እየተሸካከፍኩኝ እያልኩኝ በጣም አልሐምዱሊላህ አላህን ምስጋና ይገባው። እናንተንም ለዚህ ያብቃችሁ ውዶችዬ። ሁሉም የሚጓጓውና ሁሉም የሚመኘው ቤተሰቦች ጋራ ሁሉም አዝማጅ ጋር ዘመዴ ጋራ አብሬ ምኖር ያርገን እያልን ሁላችንም ከዛ ሳለን የምንመኘው ነውና አላህ ለሀገራችሁ ያብቃችሁ፣ ለቤተሰቦቻችሁ ያብቃችሁ ማለት ነው። እንግዲህ ያለው ጊዜ ይህን ይመስል ነበረ። ደግሞ ምግቡ ሲቀረብ ሁለሌት ጀዋል ካሜራ ያስጠላልና ብዙም አልቀረጥኩም ማለት ነው። ስጋውን ነው እኔና ባልተቤት ያለንበትን ብቻ ነው የቀረጥኩት ማለት ነው። ያው ጀዋልም እንትን ካሜራ ላይ እንትን ስትሉ ይሳቀቃሉ ማለት ነው። እንግዲህ ደግሞ ስጋውን ላስገባ ነው። ደግሞ ከዲጅ ነው የሰራው። ከዲጅ አየሩ ጋር ምናምን አሁን ሙቀቱም ዝናቡም እየጣለልን ነው አልሐምዱሊላህ። ይሄን ሰሞን ቢጥልም ሰዓቱ ሙቀት ሰዓት አካባቢ እንግዲህ ግንቦት ሊገባ አይደለ ሙቀት ነው አሁን ሰዓቱ። ዝናቡን ቢጥል በጣም ሙቀት አለ ማለት ነው። እና አሪፍ ጊዜ አሳልፌያለሁኝ። እናንተንም ለሀገራችሁ ያብቃችሁ፣ ለቤተሰቦቻችሁ እንግዲህ ከፍ ላለ ደረጃ ለመድረስ ያብቃችሁ ማለት ነው። መቼም አንድ ሰው ቤተሰቡ ጋራ ሽክፍክፍ ብሎ ሲዲምቅ ሽብርቅርቅ ብሎ በጣም ነው ደስ የሚለው። እውነት ለመናገር ሀሱ ሀገር ሆነን አረቦቹ ያለ የሌለ በዛ ሽክፍክፍ ብለው ከራስኛ ምን ነቃጠባ ቤት ጥዲያት እንዲሁ ያኔ ቆይ የምለው ማለት ነው። ይበሽቀኝ ቆይ በጣም ማለት ነው። እና ደግሞ ሀይለ እኛ የምንደክም አንመስላቸውም። እና በጣም ብቻ አልሐምዱሊላህ ጥሩ ነገር አስተምሮናል። ስደት ህይወታችንን ቀይሮታል። እንደዚህ ያለ ቤትም አናውቅም ቆየ። ያው ለውጦናል ነው የምለው። ስደት አይማረርም። ብዙ ነገር አስተምሮናል፣ ለውጦናል። እና ብቻ አልሐምዱሊላህ ነው። እንግዲህ ጊዜው ይህን ይመስላል። የቆሎውን እንኳን ልኬላችኋለሁ ቡናው ጋራ ማለት ነው። ያው
ሰነ መጨረሻው ቁርሱን ምናምኑን ያልቀረጥኩት እንዲህ ነገጀወል ዲቅ ነው በጣም ስላስጠላኝ ታውኩት ማለት ነው። በትንሹ ገና ሲቀራረብ በትንሹ ነው እንትን ያልኩት። እንግዲህ ላይክ ሼር አትርሱ፣ አበረታቱኝ እንደተለመደው ማለት ነው ውዶችዬ፣ የኔ ውድ የኔ መልካም ወይ ማለት ነው። እናንተንም ለሀገራችሁ ያብቃችሁ፣ እንደዚህ ሸከፍከፍ ብላችሁ የምትደሰቱበት ያርጋችሁ ማለት ነው። ላይክ ሼር አትርሱ። ወሰላም አለይኩም ወራህመቱላሂ ወበረካቱ።